ሰላም የዩቲዩብ ተከታታዮች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ ይዤላችሁ የመጣሁት ስልክ እንዴት እንደሚጠለፍ ወይም ስልክ ተጠልፎ አንድ ሰው ስልክ ጠልፎ ወደ ሌላ የሚደዋወሉትን ወይም የሚጻጻፉትን ለማወቅ እንዴት አድርጎ መጥለፍ እንደሚቻል ወይም የፍቅረኛችሁን ወይም የጓደኛችሁን እንዲሁም የቤተሰቦቻችሁን እንዲሁም የተለያየ ማወቅ የምትፈልጉትን ስልክ ምን እንዳወራና ምን እንደተጻፈ ለማወቅ እንዴት ስልክ መጥለፍ እንደሚችል አሳያችኋለሁ። እንዲሁም የእናንተ ስልክ እንዴት ተጠልፎ እንደሆነ መጠለፍ አለመጠለፉን አሳያችኋለሁ። ስልካቸው ከተጠለፈባችሁ ደግሞ እንዴት ስልካቸው የተጠለፈውን ስልክ እንዴት ማቋረጥ እንዳለብን ስቴፕ ባይ ስቴፕ አሳያችኋለሁ። ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር፣ ኮፒ ሊንክ እና ሰብስክራይብ በማድረግ አዲስ ጀማሪ ነኝ አበረታቱኝ። አመሰግናለሁ። እንግዲህ ስልክ ለመጥለፍ አሁን ላይ እየሰራ ያለ ኮድ ምንድነው? ኮኮብ 21 ኮኮብ ስልክ ቁጥር ማስገባት 09 መሰላል እናስገባና የመደወያ ምልክቷን እንጫናለን። ኤምኤም ኮድ ስታርት ዲልና ኮል ፎርዋርዲንግ አንኮንዲሽናል ሬጂስተር ወስ ሰክሰስፉል ይለናል። ስለዚህ ይህን ስልክ አሁን በስልክ ሲደውል ወደኛ ስልክ የሚያወሩትንና ቴክስት የሚጻጻፉትን ማወቅ እንችላለን ማለት ነው። ሌላኛው መጠለፍ አለመጠለፉን ለማወቅ ነው። መጠለፍ አለመጠለፉን ለማወቅ ኮኮብ መሰላል 62 መሰላል ብለን እንደውላለን። ሚሚ ኮድ ስታርት ዲላን ትንሽ ቆይቶ መጠለፍ አለመጠለፍ ነው ዲስፕሌይ ያደርግልናል። ኦኬ ኮል ፎርዋርዲንግ ኮይን ሪቸብል ኖት ፎርዋርድ ነው የሚል አሁን እኔ የተጠለፈ የለም። ከእናንተ ጋር ከተጠለፈ ግን የተጠለፈው ስልክ ቁጥር ያመጣላችኋል። ለምሳሌ ቮይስ ፎርዋርድ ሊላል፣ ዳታ ፎርዋርድ ሊሆን ይችላል፣ ኤስኤምኤስ ፎርዋርድ ሊል ይችላል። እንደዚህ አይነት ነገር ያመጣላችኋል። ሌላኛው ደግሞ የተጠለፈውን እንዴት ማስቆም እንችላለን የሚለውን ነው ማሳያችሁ። መሰላል 61 መሰላል ብለን ስንደውል ኮል ፎርዋርዲንግ ዌን ሪፕላይ ሬስ ወስ ሰክሰስፉል ብሎ ያመጣላችኋል። አሁን ይሄ የተጠለፈባችሁን ስልክ እንትን ለማለት ለማጥፋት ነው። ወይም ይሄኛው ካልሰራላችሁ ምንድነው መሰላል 67 መሰላል ብላችሁ ስደውሉ ሬስ ያመጣላችሁ ማለት የኛው ኦልተርኔቲቭ ነው። እንደዛ አድርጋችሁ የተጠለፈባችሁን ቁጥር ማስወጣት ትችላላችሁ ማለት ነው።